ሰላም ውድ የቻናላችን ቤተሰቦች አዲሱ የመንግስት ሰራተኞች ደሞዝ በሲቪል ሰርቪስ ኮሚሽን ዛሬ ይፋ ተደርጓል። ከዚህ ደሞዝ የሰራተኛው ጡረታ 7% እና የስራ ግብር ተቀንሶ የተጣራ ክፍያ ሰራተኛው እጅ ላይ ስንት እንደሚደርስ ካልኩሌሽኑን እጅግ በጣም ቀላልና ግልጽ በሆነ መንገድ በዚህ ቪዲዮ ላይ ያሳያችኋለሁኝ። አብራችሁን ለቻናሉ አዲስ ሲሆናችሁ እንዲህ አይነት ጠቃሚ ትምህርቶችን በየጊዜው ስለምታገኙ ቻናላችን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ጀምሩ። ኦኬ ስሌቱን ከማየታችን በፊት በእያንዳንዱ ደረጃ ላይ የሚገኘውን አዲሱን ይፋ የተደረገውን የመንግስት ሰራተኞችን የደሞዝ ስኬል እንደሚከተለው እንመለከታለን። እንግዲህ በየደረጃው በዚህ መልኩ ኦርጋናይዝ አድርጌ አዘጋጅቻለሁኝ ዳታውን። ለምሳሌ ደረጃ 1 ላይ የሚገኝ ሰራተኛ ነባሩ ደሞዝ 4760 ብር ነበረ። አዲሱ ደሞዝ ደግሞ 6000 ብር ሆኗል ማለት ነው። የጭማሪውን ልዩነት ስናሰላ እኩል ይሆናል ብለን አዲሱ ደሞዝ ሲቀነስ ነባሩ ደሞዝ፣ ስለዚህ ደረጃ 1 ላይ የሚገኝ ሰራተኛ 1240 ብር ጭማሪ ተደርጎለታል ማለት ነው። ደረጃ 2 ላይ የሚገኝ ሰራተኛ 4929 ብር ነባር ደሞዙ ነበረ። አዲሱ ደሞዝ 6365 ብር ሆኗል ማለት ነው። ደረጃ 3 ላይ የሚገኝ ሰራተኛ ነባሩ ደሞዝ 5104 ብር ነበረ። አዲሱ ደሞዝ ደግሞ 6750 ብር ሆኗል ማለት ነው። ደረጃ 4 ላይ የሚገኝ ሰራተኛ ነባሩ ደሞዝ 5283 ብር ነበረ። አዲሱ ደሞዝ ደግሞ 7159 ብር ሆኗል ማለት ነው። ደረጃ 5 ላይ የሚገኝ ሰራተኛ ነባሩ ደሞዝ 5659 ብር ነበረ። አዲሱ ደሞዝ ደግሞ 7589 ብር ሆኗል ማለት ነው። ደረጃ 6 ላይ የሚገኝ ሰራተኛ ነባሩ ደሞዝ 6058 ብር ነበረ። አዲሱ ደሞዝ ደግሞ 8029 ብር ሆኗል ማለት ነው። ደረጃ 7 ላይ የሚገኝ ሰራተኛ ነባሩ ደሞዝ 6485 ብር ነበረ። አዲሱ ደሞዝ ደግሞ 8478 ብር ሆኗል ማለት ነው። ደረጃ 8 ላይ የሚገኝ ሰራተኛ ነባሩ ደሞዝ 6940 ብር ነበረ። አዲሱ ደሞዝ ደግሞ 11500 ብር ሆኗል ማለት ነው። ደረጃ 9 ላይ የሚገኝ ሰራተኛ ነባሩ ደሞዝ 7424 ብር ነበረ። አዲሱ ደሞዝ ደግሞ 12566 ብር ሆኗል ማለት ነው። ደረጃ 10 ላይ የሚገኝ ሰራተኛ 7934 ብር ነባሩ ደሞዝ ሲሆን አዲሱ ደሞዝ ደግሞ 13732 ብር ሆኗል ማለት ነው። ደረጃ 11 ላይ የሚገኝ ሰራተኛ ነባሩ ደሞዝ 8474 ብር ሲሆን አዲሱ ደሞዝ ደግሞ 14983 ብር ሆኗል ማለት ነው። ደረጃ 12 ላይ የሚገኝ ሰራተኛ ነባሩ ደሞዝ 9047 ብር ሲሆን አዲሱ ደሞዝ ደግሞ 16348 ብር ሆኗል ማለት ነው። ደረጃ 13 ላይ የሚገኝ ሰራተኛ ነባሩ ደሞዝ 9645 ብር ሲሆን አዲሱ ደሞዝ ደግሞ 17838 ብር ሆኗል ማለት ነው። ደረጃ 14 ላይ የሚገኝ ሰራተኛ ነባሩ ደሞዝ 10600 ብር ሲሆን አዲሱ ደሞዝ ደግሞ 19464 ብር ሆኗል ማለት ነው። 15ኛ ደረጃ ላይ የሚገኝ ሰራተኛ ነባሩ ደሞዝ 11634 ብር ሲሆን አዲሱ ደሞዝ ደግሞ 21238 ብር ሆኗል ማለት ነው። ደረጃ 16 ላይ የሚገኝ ሰራተኛ ነባሩ ደሞዝ 12765 ብር ሲሆን አዲሱ ደሞዝ ደግሞ 23173 ብር ሆኗል ማለት ነው። 17ኛ ደረጃ ላይ የሚገኝ ሰራተኛ ነባሩ ደሞዝ 13998 ብር ሲሆን አዲሱ ደሞዝ ደግሞ 25285 ብር ሆኗል ማለት ነው። 18ኛ ደረጃ ላይ የሚገኝ ሰራተኛ ነባሩ ደሞዝ 15340 ብር ሲሆን አዲሱ ደሞዝ ደግሞ 27589 ብር ሆኗል ማለት ነው። 19ኛ ደረጃ ላይ የሚገኝ ሰራተኛ ነባሩ ደሞዝ 16738 ብር ሲሆን አዲሱ ደሞዝ ደግሞ 30086 ብር ሆኗል ማለት ነው። 20ኛ ደረጃ ላይ የሚገኝ ሰራተኛ ነባሩ ደሞዝ 18226 ብር ሲሆን አዲሱ ደሞዝ ደግሞ 32809 ብር ሆኗል ማለት ነው። 21ኛ ደረጃ ላይ የሚገኝ ሰራተኛ ነባሩ ደሞዝ 19820 ብር ሲሆን አዲሱ ደሞዝ ደግሞ 35778 ብር ሆኗል ማለት ነው። የመጨረሻ ደረጃ ማለትም ደረጃ 22 ላይ የሚገኝ ሰራተኛ
ነባሩ ደሞዝ 21491 ብር ሲሆን አዲሱና የተጨመረው ደሞዝ 39000 ብር ሆኗል ማለት ነው። ስለዚህ በዚህ መልኩ ደረጃችሁን እያያችሁ የራሳችሁን ክሮስ ቼክ ማድረግ ትችላላችሁ። የጭማሪው ልዩነት ማወቅ ከፈለጋችሁ እኩል ይሆናል ብለን አዲሱ ደሞዝ ሲቀነስ ነባሩ ደሞዝ እንተርላለን። ስለዚህ ደረጃ 1 ላይ የሚገኝ ሰራተኛ 1240 ብር ጭማሪ ተደርጎለታል ማለት ነው። እዚህ ጋር ደብል ክሊክ አድርጎኝ ሁሉንም ይሰራልኛል። ይሄው በምትመለከቱት መልኩ ደረጃ 2 ላይ የሚገኝ ሰራተኛ 1436 ብር እያለ ይሄው የጭማሪው ልዩነት በመጠን በዚህ መልኩ ካልኩሌት ማድረግ እንችላለን ማለት ነው። የመጨረሻው ደረጃ ላይ የሚገኝ ሰራተኛ ጭማሪ የተደረገለት በመጠን 17509 ብር ሆኗል ማለት ነው። ኦኬ አሁን በመቀጠል የስራ ግብር ካልኩሌት እናደርጋለን። ይሄን ካልኩሌት ለማድረግ አዲሱን የግብር ማስከፈያ ሰንጠረዥ አዋጅ ቁጥር 1395 2017ን በመጠቀም ነው ካልኩሌት የምናደርገው። ኢፍ ፈንክሽንን በመጠቀም እንዴት እንደሚሰራ እጅግ በጣም ቀላል በሆነ መንገድ አሳያችኋለሁ። ተከታተሉ በደንብ። ልክ የስራ ግብሩን ካልኩሌት ከምናደርግበት ቦክስ ላይ ክሊክ እናደርግና እኩል ይሆናል ብለን ኢፍ እንላለን። ከዛ በኋላ ብራኬት እንከፍትና የመጀመሪያውን ሰራተኛ ደሞዝ ሄደን ክሊክ እናደርጋለን። አዲሱን ደሞዝ ማለት ነው። እሱን ክሊክ እናደርጋለን። C3 ብሎኛል። ሲ ኮለመን እና ሶስተኛ ሮው ላይ ነው የኔ ዳታ የሚገኘው ማለት ነው። እኔ ጻፍኩት እዛ ላይ ስለሆነ ነው። እናንተ ሌላ ቦታ ላይ ሊሆን ይችላል። ሲምፕሊ ሄዳችሁ ዳታው ያለበት ላይ ሄዳችሁ ክሊክ ብቻ ማድረግ ነው የሚጠበቅባችሁ ማለት ነው። ስለዚህ C3 ሪፕሬዘንት የምታደርገው አዲሱን ወይም ደግሞ ደረጃ 1 ላይ የሚገኝ ሰራተኛ አዲሱን ደሞዝ ይሆናል ማለት ነው። ስለዚህ C3 እያልኩ ነው ካሁን በኋላ ያለውን የምሰራው ማለት ነው። C3 ሌዛ ነው ሪኳልቱ እና ቴብሉ ላይ ሄዳለሁኝ። የመጀመሪያ ሬንጅ ላይ ከብር 0 እስከ 2000 ማለትም ከ2000 ብር በታች ከሆነ የግብር ማስከፈያ ምጣኔው 0 ነው፣ ተቀናሹም 0 ነው። ስለዚህ ከሬንጁ ላይ ማክሲመሙን ነው የምወስደው በዚህ ሬንጅ ማለት ነው። በዚህ ሬንጅ ማክሲመሙ 2000 ብር ነው። ስለዚህ 2000 እንወስዳለሁኝ። ከዛ ኮም አደርግና በዚህ ሬንጅ ግብር ማስከፈያ ምጣኔ 0 ነው፣ ተቀናሹ ወይም ደግሞ ዲዳክሽኑ 0 ነው። ስለዚህ 0 ላለሁኝ ማለት ነው። ኮም አደርግና ቀጠላለሁኝ። ኢፍ ብዬ ብራኬት ተከፍታለሁኝ። C3 ልና ሌዛ ነው ሪኳልቱ ቀጣዩ ሬንጅ ከ2001 ብር እስከ 4000 ብር የሚለው ሬንጅ ነው። ስለዚህ ከዚህ ሬንጅ ማክሲመሙ 4000 ነው። ስለዚህ 4000 ነው ስላለሁኝ ማለት ነው። በዚህ ሬንጅ ላይ የግብር ማስከፈያ ምጣኔው 15% ነው። ዲዳክሽኑ 300 ብር ይሆናል ማለት ነው። በቀላሉ ምን አደርጋለሁኝ? C3 ሲባዛ ማለትም ደሞዙ ሲባዛ በግብር ማስከፈያ ምጣኔ በዚህ ሬንጅ 15% ሲቀነስ 300 ብር አለቀ ማለት ነው። ኮማ አድርጌ ቀጥላለሁኝ። ኢፍ ብዬ ቀጣዩ C3 ሌዛ ነው ሪኳልቱ ቀጣዩ ሬንጅ ከ4001 ብር እስከ 7000 ብር የሚለው ሬንጅ ነው። ከዚህ ሬንጅ ማክሲሙሙ 7000 ብር ነው። ስለዚህ 7000 ወስዳለሁኝ። 7000 ኮማ አድርግና በዚህ ሬንጅ የግብር ማስከፈያ ምጣኔው 20% ነው። ዲዳክሽኑ 500 ብር ነው። ስለዚህ ደሞዙ ሲባዛ የግብር ማስከፈያ ምጣኔ በዚህ ሬንጅ 20% ሲቀነስ ዲዳክሽኑ ደግሞ 500 ብር ይሆናል ማለት ነው። ከዛ በኋላ ኮማ አረግና ቀጥላለሁኝ። ኢፍ ብዬ ብራኬት ከፍታለሁኝ። ከዛ C3 ሌዛን ኦርኳልቱ ቀጣዩ ሬንጅ ከ7001 ብር እስከ 10000 ብር የሚለው ሬንጅ ነው። ስለዚህ ከዚህ ሬንጅ ማክሲሙም 10000 ብር ነው። በዚህ ሬንጅ ላይ የግብር ማስከፈያ ምጣኔው 25% ነው። ዲዳክሽኑ 850 ብር ነው። ስለዚህ ማክሲመሙ ከዚህ ላይ የሚወስደው 10000 ነው። 10000 ላለሁኝ ከዛ ኮማ አደርግና ደሞዙ ሲባዛ የግብር ማስከፈያ ምጣኔ በዚህ ሬንጅ 25% ነው። 25% እላለሁኝ። ከዛ በኋላ ሲቀነስልና ዲዳክሽኑ በዚህ ሬንጅ 850 ብር ይሆናል ማለት ነው። ቀጥላለሁኝ። ኮማ አድርጌ ኢፍልና ብራኬት ከፍቼ ደሞዙ ሌዛን ሪኳልቱ ቀጣዩ ሬንጅ ከ10001 ብር እስከ 14000 ብር የሚለው ሬንጅ ነው። በዚህ ሬንጅ ላይ ማክሲሙም 14000 ነው። ስለዚህ 14000 ነው ወስዳለሁኝ። 14000 ባይዘው እነዚህን ቁጥሮች ሲጽፉ ኮማ ምናምን አያስፈልግም ቁጥሩን ለመለየት ማለት ነው። ራሱ አንደርስታንድ ስለሚያደርግ ማለት ነው። ኮማ አረጋለሁኝ። በዚህ ሬንጅ የግብር ማስከፈያ ምጣኔው 30% ነው። 30% ሲቀነስ ዲዳክሽኑ ደግሞ 1350 ብር ይሆናል ማለት ነው። የመጨረሻው ደግሞ ከ14000 ብር በላይ ከሆነ የግብር ማስከፈያ ምጣኔው 35% ዲዳክሽኑ ደግሞ 2050 ብር ይሆናል ማለት ነው። ይሄን ለመስራት ኮማ እናደርግና ኢፍ ብለን ብራኬት እንከፍታለን። C3 እዚህ ጋር ሌዛን አይደለም የምንለው ማለት ግሬተር ዛን ላለ ማለት ኢኳልቱም አንልም። ምክንያቱም 14000 ብር በ30% የግብር ማስከፈያ ምጣኔ ሰንጠረዥ ላይ እዛ ስለተካተተ ማለት ነው። ግሬተር ዛን ነው የሚለው ሰንጠረዡ የሚለው ከ14000 ብር በላይ ከሆነ ነው የሚለው። ስለዚህ ግሬተር ዛን ነው የሚለው እዚህ ጋር ማለት ነው። ግሬተር ዛን
14000 ግሬተር ዛን ኦር ኢኳል ካላችሁ 14000 ብር ወደዚህ ያካተታችሁ ማለት ነው። ያ ደግሞ ስህተት ነው ማለት ነው። ኮማ አረጋለሁኝ C3 ሲባዛ የግብር ማስከፈያ ምጣኔ በዚህ ሬንጅ ላይ 35% ነው። ሲቀነስ ዲዳክሽኑ ደግሞ 2050 ብር ይሆናል ማለት ነው። አለቀ። በዚህ መልኩ ኢፍ ፈንክሽን ላይ ፎርሙላውን አስገባን። ከዛ በኋላ ብራኬቶቹን በዚህ መልኩ እንዘጋለን። ከዛ ኢንተር ማለት ነው። አለቀ። ይኸው በምትመለከቱት መልኩ ደረጃ 1 ላይ የሚገኝ ሰራተኛ የስራ ግብሩ 700 ብር ይሆናል ከአዲሱ ደሞዝ ማለት ነው። ከዛ እዚህ ደብል ክሊክ እናደርጋለን። ሁሉንም በዚህ በምትመለከቱት መልኩ ይሰራልናል ማለት ነው። የደረጃችሁን እዚህ ጋር ክሮስ ቼክ እያደረጋችሁ ማየት ትችላላችሁ ማለት ነው። የደረጃ 1 ላይ የሚገኝ ሰራተኛ 700 ብር ነው። ደረጃ 2 ላይ 773 እንዲህ እያለ እስከ መጨረሻው ይሄዳል። ቪዲዮውን ፓውዝ አድርጉትና ደረጃችሁን እየፈለጋችሁ ስንት እንደሆነ ማለትም ስንት እንደሚቆረጥባችሁ ቼክ ማድረግ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ካልኩሌት ማድረግ እንችላለን ማለት ነው። ኦኬ አሁን በመቀጠል ደግሞ የሰራተኛውን ጡረታ ካልኩሌት እናደርግ። ይሄን ሲምፕሊ እኩል ይሆናል ትሉና ደሞዙ አዲሱ ደሞዝ ሲባዛ 7% እንግዲህ የሰራተኛው ጡረታ 7% ኮንትሪቢዩሽን 7% ስለሆነ በ7% ደሞዙን እናባዛለን። ከዛ በኋላ ኢንተር እንላለን። አለቀ ማለት ነው። ይሄው ደረጃ 1 ላይ የሚገኝ ሰራተኛ የሰራተኛው ጡረታ በአዲሱ ደሞዝ 420 ብር ይሆናል ማለት ነው። እዚህ ጋር ደብል ክሊክ እናደርጋለን። ቀሪውን በምትመለከቱት መልኩ ይሰራል ማለት ነው። ይሄው ደሞዛችሁን እዚህ ጋር ቼክ እያደረጋችሁ ክሮስ ቼክ ማድረግ ትችላላችሁ። አሁንም ጡረታችሁ ምን ያህል እንደሆነ ሲምፕሊ የደሞዛችሁ 7%ቱ ለጡረታ ይቀመጥላችኋል ማለት ነው። ስለዚህ በዚህ መልኩ የሰራተኛውን ጡረታ ካልኩሌት ለማድረግ እንችላለን። በቀጣይ ደግሞ ተቀናሽ እንስራ። ተቀናሹ ማለት የስራ ግብርና የጡረታ 7%ቷ አንድ ላይ ስትደመር ማለት ነው። ከደሞዝ ላይ የሚቆረጡትን አንድ ላይ ሰብስበን ለመደመር ማለት ነው። ሁለቱን እንደምራለን። ይሄው ደረጃ 1 ላይ የሚገኝ ሰራተኛ አጠቃላይ የስራ ግብርና የጡረታ አንድ ላይ 1120 ብር ይቆረጥበታል። ደረጃ 1 ላይ የሚገኝ ሰራተኛ ማለት ነው። ቀሪውን ይሄው በምትመለከቱት መልኩ በዚህ መልኩ ምን ያህል እንደሚቆረጥባችሁ ቶታል ማወቅ ትችላላችሁ ማለት ነው። ክሮስ ቼክ እያደረጋችሁ ቪዲዮውን ፓውዝ አድርጋችሁ ደረጃችሁን እያያችሁ በደንብ ክሮስ ቼክ ማድረግ ትችላላችሁ ማለት ነው። በመጨረሻ ደግሞ የተጣራ ክፍያ ስንት እንደሚሆን ካልኩሌት እናደርግ። እኩል ይሆናል ብለን አዲሱ ደሞዝ ሲቀነስ አጠቃላይ ተቀናሽ አሁን የሰራ ነው ማለት ነው። የስራ ግብርና የጡረታ አንድ ላይ ተደምሮ ማለት ነው። ኢንተር ላለን ይሄው ደረጃ 1 ላይ የሚገኝ ሰራተኛ የተጣራ ክፍያ እጁ ላይ የሚደርሰው 4880 ብር ነው ማለት ነው። ቀሪዎቹን እዚህ ጋር ደብል ክሊክ እናደርጋለን። ይሄው በምትመለከቱት መልኩ ይሆናል ማለት ነው። ይሄው ደረጃ 1 ላይ የሚገኝ ሰራተኛ 4880 ብር፣ ደረጃ 2 ላይ የሚገኝ ሰራተኛ 5146 ብር ከ45 ሳንቲም፣ ደረጃ 3 ላይ የሚገኝ ሰራተኛ 5427 ብር ከ50 ሳንቲም እንዲህ እያለ ይሄዳል እስከ መጨረሻው ማለት ነው። ስለዚህ ደሞዛችሁን እዛ ላይ ያያችሁ ክሮስ ቼክ ማድረግ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ የተጣራ ክፍያን ካልኩሌት ማድረግ እንችላለን። ይሄው እዚህ ጋር ቪዲዮውን ፓውዝ አድርጉትና ደሞዛችሁን እያያችሁ የተጣራ ክፍያ ስንት እንደሚደርሳችሁ ቼክ ማድረግ ትችላላችሁ ማለት ነው። አይ ቲንክ ግልጽ ይመስለኛል። ግልጽ ያልሆነ ነገር ካለ ኮሜንት ሴክሽን ላይ ጥያቄያችሁን ማስቀመጥ ትችላላችሁ። በቀጣይ ክፍል ላይ ሙሉ ፔሮል ይዤላችሁ እመጣለሁኝ። እስከዛ ድረስ መልካም ቆይታ። ፕሊዝ ቻናላችሁን ሰብስክራይብ ሳታደርጉ ያያችሁ ሰብስክራይብ አድርጉ እንጂ ሰብስክራይብ አድርጋችሁ እኛንም ደግፉ፣ እናንተም ተጠቀሙበት።